ለዓመታት ራሳቸውን የእስራኤል የደህንነት ዋስትና አድርገው የሾሙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን የፖለቲካ ህይወታቸው ወደ ማክተሚያው እየተቃረበ መሆኑን የሚያሳዩ እጅግ አስደንጋጭ የህዝብ አስተያየት ቁጥሮች ይፋ ሆነዋል። የጋዛው ጦርነትና የታጋቾች ጉዳይ የኔታንያሁን ወንበር እየነቀነቀው ባለበት በዚህ ወቅት ሌላ ታላቅ ፍልሚያ ተቀስቅሷል። ቴሄራን ዋሽንግተንን በይፋ አስጠንቅቃለች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢራኑ ፕሬዝዳንት ማሱድ ፔሽኪያን መካከል የተደረሰው ታሪካዊ ስምምነት ገና ሳይጀመር አደጋ ላይ ወድቋል። ኢራን የአሜሪካ ባለስልጣናት ድርብ ጨዋታና ተቃራኒ ትርጓሜዎች ይቁሙ ስትል ጠንካራ ማስጠንቀቂያ ሰጥታለች። የኔታንያሁ መንግስት ሊፈርስ ነው፣ አሜሪካ በኢራን የሆርሙዝ ሰርጥ ወጥመድ ውስጥ እንዴት ወደቀች? የወደፊቱን የመካከለኛው ምስራቅ ዕጣ ፈንታ የሚወስኑትን አዳዲስ ሰበር መረጃዎችን ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ የበላይነትና የስልጣን ዘመን ወደ ማክተሚያው እየተቃረበ መሆኑን የሚያሳዩ አዳዲስ የህዝብ አስተያየት መለኪያ ቁጥሮች ይፋ ሆነዋል። እንደ ኤረም ኒውስ ዘገባ ከሆነ በቅርቡ በተካሄዱ የህዝብ ድምጾች ቆጠራ በኔታንያሁና በቀኝ ዘመም ጥምረታቸው ላይ ከፍተኛ የሆነ የህዝብ ድጋፍ ማሽቆልቆል ማሳየታቸውን ተከትሎ በሀገሪቱ ፖለቲካዊ መድረክ ላይ አስገራሚና አስደንጋጭ ለውጥ እየታየ ነው ብሏል። በዚህ አዲስ የህዝብ አስተያየት ጥናት መሰረት ዛሬ በእስራኤል አስቸኳይ ምርጫ ቢካሄድ አሁን ስልጣን ላይ ያለውና በኔታንያሁ የሚመራው የቀኝ ዘመም ድርጅቶች ጥምረት በፓርላማው አብላጫ ወንበር ሊያጣ እንደሚችል ቁጥሮች ያመላክታሉ ተብሏል። በተቃራኒው በቤን ጋንትዝ ወይም በሌሎች የተቃዋሚ መሪዎች የሚመራው መካከለኛና ተራማጅ ጎራ ከፍተኛ ወንበር በማግኘት አዲስ መንግስት የመመስረት እድሉ ሰፊ መሆኑ ተረጋግጧል። በተለይም በጋዛ ጦርነት አያያዝ፣ በታጋቾች መለቀቅ መዘግየትና በኢኮኖሚ ቀውስ ሳቢያ በእስራኤል ህዝብ ዘንድ የተፈጠረው ከፍተኛ ቁጣ ለኔታንያሁ የፖለቲካ ውድቀት ዋነኛ መንስኤ ሆኖ ተጠቃሽ ሆኗል። ኔታንያሁ ለዓመታት ራሳቸውን የእስራኤል የደህንነት ዋስትና አድርገው ሲያስተዋውቁ የኖሩ ቢሆኑም የጥቅምት 7ቱ የሐማስ ጥቃትና ከዚያም በኋላ የቀጠለው የጋዛ ጦርነት ይህንን ስማቸውን አክስሞታል። ጦርነቱ ስትራቴጂካዊ ግቡን ሐማስን ሙሉ በሙሉ ማጥፋትና ታጋቾችን በሰላም መመለስን ሳያሳካ ረጅም ጊዜ ማስቆጠሩ በእስራኤል ማህበረሰብ ዘንድ በኔታንያሁ የመሪነት ብቃት ላይ የነበረውን እምነት ሙሉ በሙሉ እንዲሸረሸር አድርጉታል። አዳዲሶቹ ቁጥሮች የሚያሳዩት ህዝቡ ከጦርነት ይልቅ የተረጋጋ ፖለቲካና ታጋቾችን የሚያስመልስ ስምምነት መፈለጉን ነው። አሁን ያለው የኔታንያሁ መንግስት በእስራኤል ታሪክ እጅግ በጣም ጽንፈኛ ቀኝ ዘመም የሚባል ጥምረት ነውም ተብሏል። ይሁን እንጂ ይህ ጥምረት አሁን በከፍተኛ ውጥረት ውስጥ ይገኛል። በተለይም የሃይማኖት ተማሪዎች በወታደራዊ አገልግሎት እንዲሳተፉ የሚያስገድደው አዲስ ህግና የሳራ ኔታንያሁ በፓርላማ ውስጥ የነበራት ሚስጥራዊ ተጽዕኖ ፍንጮችና ተያያዥ የውስጥ ጉዳዮች በጥምረቱ ውስጥ መቃቃርን ፈጥረዋል። አጋሮቻቸው በማንኛውም ጊዜ ጥምረቱን ጥለው ከወጡ መንግስቱ እንደሚፈርስ ኔታንያሁ ያውቃሉም ነው የተባለው። በህዝብ አስተያየቶች ጥናቶች ላይ በግልጽ እንደታየው የቀድሞ የመከላከያ ሚኒስትር ቤን ጋንትዝ በአሁኑ ወቅት ከኔታንያሁ በተሻለ በእስራኤል ህዝብ ዘንድ አምኔታን እያገኙ መጥተዋል። ጋንትዝ ከጦርነት ካቢኔው መውጣታቸውና በኔታንያሁ ላይ የሰነዘሩት ትችት ይበልጥ ሚዛናዊና አገራዊ አንድነትን ሊያመጣ የሚችሉ መሪ ተደርገው እንዲታዩ አድርጓቸዋል። ይህ ደግሞ ለኔታንያሁና ሊኩድ ፓርቲ ትልቅ ስጋትና ራስ ምታት ሆኗል። በቅርቡ የወጡ መረጃዎች እንደሚያመላክቱት ኔታንያሁ ከተኩስ አቁም ስምምነት ይልቅ የራሳቸውን የፖለቲካ ዕድሜ ለማራዘም ሲሉ ሆን ብለው ድርድሮችንና ቅድመ ሁኔታዎችን የሚያደናቅፉ የ7 ገጽ ሰነድ ማቅረባቸው በታጋች ቤተሰቦችና በዓለም አቀፉ ማህበረሰብ በተለይም በአሜሪካ ዘንድ ከፍተኛ ቁጣን ቀስቅሷል። የድርጊት በተቃዋሚዎች ዘንድ የደም ሰነድ ተብሎ የተፈረጀ ሲሆን ኔታንያሁ ለሀገሪቱ ጥቅም ሳይሆን ለራሳቸው ስልጣን እንደሚጨነቁ ማረጋገጫ ተደርጎ የተወሰደ ነው። እነዚህ አዳዲስ የቁጥር ለውጦች የሚያሳዩት የኔታንያሁ የፖለቲካ ስልጣን መሰረትን እየተናወጠ መሆኑን ነው። ምንም እንኳን ኔታንያሁ በፖለቲካዊ ውሳኔዎችን የመተርጎም ከፍተኛ ልምድ ቢኖራቸውም የአሁኑ ቀውስ ግን ከውስጥም ከውጭም የመጣ በመሆኑ የስልጣን ዘመናቸው ወደ ማክተሚያው እያዘገመ መሆኑን በግልጽ ያሳያል ተብሏል። እስራኤል ወደ ቅድመ ምርጫ የምታመራበት እድልም በጣም ሰፊ ሆኗል። በሌላው ሰበር መረጃችን ደግሞ ቴሄራን በስምምነቱ ዙሪያ የሚሰጡ ተቃራኒ ትርጓሜዎች እንዲቆሙ ስትል ዋሽንግተንን በይፋ አስጠንቅቃለች። የኢራኑ የውጭ ጉዳይ ሚኒስትር ዋሽንግተን በሁለቱ ሀገራት መካከል በቅርቡ በተደረሰው የመግባቢያ ስምምነት ላይ ከግልጽ ጽሑፉ ፍጹም ተቃራኒ የሆኑ
ትርጓሜዎችን ከመስጠት እንድትቆጠብ ሲል ጥብቅ ማሳሰቢያ ሰጥቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በኤክስ ትስስር ገጻቸው ላይ ባስተላለፉት መልእክት የአሜሪካ ባለስልጣናት በጦርነቱ ማቆሚያ ስምምነቱ ዙሪያ የሚሰጧቸው እርስ በእርሱ የሚጋጩ መግለጫዎች በኢራናውያን ዘንድ ለብዙ ዓመታት የተከማቸውን ጥርጣሬና አለመተማመን ከመጨመር ውጪ የሚያመጡት ፋይዳ የለም ብለዋል። የአሜሪካ ገዢ አካል ቁርጠኝነት የሚለውን መርህ የጋራ ግዴታቸውን መወጣትን እንደሚጠይቅና ከስምምነቱ ግልጽ ቃል ውጪ የሚቃረኑ ትርጓሜዎችን ማስወገድ እንዳለበት ሊገነዘብ ይገባል ሲሉም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ገልጸዋል። ቃል አቀባዩ አክለውም ቴሄራን በአሜሪካ ላይ ያላትን ጥርጣሬ ይዛም ቢሆን በፓኪስታን አደራዳሪነት የተጀመረውን ዲፕሎማሲያዊ ሂደት በበጎ ፍቃድ የተቀላቀለችው ጦርነቱን ለማቆም ስትል መሆኑን ገልጸዋል። ሆኖም ባለፉት 5 አስርት ዓመታት ካጋጠሟቸው ተሞክሮች በተለይም ደግሞ ባለፉት 18 ወራት ውስጥ በአካባቢው ከተከሰቱት ሁነቶች በመነሳት እያንዳንዱን ቀጣይ እርምጃ በከፍተኛ ጥንቃቄና ንቃት እንደሚከታተሉት አስታውቀዋል። አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ አካባቢው በከፍተኛ ውጥረት ውስጥ ቆይቶ ባለፈው ሚያዝያ ወር የተኩስ አቁም መደረሱ ይታወሳል። በመቀጠልም ሰኔ 11 ቀን የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራኑ ፕሬዝዳንት ማሱድ ፔሽኪያን በሁለቱ ሀገራት መካከል የተጫረውን ጦርነት በዘላቂነት ለማቆም የሚያስችል የመግባቢያ ስምምነት በዲጂታል መንገድ በጋራ ፈርመዋል። በዚህ ስምምነት መሰረት ሁለቱ ሀገራት በ60 ቀናት የድርድር ጊዜ ውስጥ ገብተው በኢራን የኒውክሌር መርሃ ግብርና ማዕቀቦችን በማንሳት ዙሪያ የመጨረሻ ውሳኔ ላይ ለመድረስ እየተነጋገሩ ቢሆንም አሜሪካ ስምምነቱን በራሷ መንገድ ለመተርጎም መሞከሯ በቴሄራን በኩል ጠንካራ ተቃውሞ አስነስቷል። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ጥቃት ዋና ዓላማ የኢራንን የኒውክሌር አቅም ማዳከም፣ የውስጥ አለመረጋጋትን መፍጠርና የክልላዊ ተላላኪዎቿን መረብ መበጣጠስ ነበር። ሆኖም ኢራን ወታደራዊ መሰረቶቿ ቢመቱባትም የመንግስት መዋቅሯ ሳይፈርስና ወታደራዊ የመልሶ ማጥቃት አቅሟን ሳታጣ መከላከል ችላለች። በተለይም ኢራን የሆርሙዝ ሰርጥን በከፊል መዝጋቷ ለአሜሪካና ለዓለም ኢኮኖሚ ትልቅ ራስ ምታት ሆኖ ነበር። የትራምፕ አስተዳደር ይህንን ስምምነት ለመፈረም የተገደደው ከዲፕሎማሲያዊ ፍላጎት ይልቅ የሆርሙዝ ሰርጥ መዘጋት ያስከተለውን ዓለም አቀፍ የነዳጅና የኢኮኖሚ ጫና ለማቃለል ካለው ደግሞ ይህ አካሄድ የቀደሙትን የአሜሪካ የቃል ኪዳን ማፍረስ ታሪኮችን ያስታውሰናል በማለት ድርድሩ ከመጀመሩ በፊት መስመር እያሰመረች ነው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ቸር ቆዩን።